ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬ የምናየው የስልካችን ባትሪ ሳንጠቀም ባትሪ ለምን እንደሚቀንስ ነው። ብዙዎቻችሁ የሚያበሳጭ ጉዳይ ቢሆንም መፍትሄው ግን እጃችሁ ላይ ነው ያለው። እስከ መጨረሻው አብራችሁን ቆዩ። ስልካችሁን ብቻ ሳይሆን ገንዘባችሁንም ጭምር እንዴት እንደምታተርፉ ደግሞ አሳያችኋለሁ ማለት ነው። ሙሉ ቻርጅ አድርጋችሁ ተኝታችሁ ጠዋት ስትነሱ ግማሹ አልቆ አግኝታችሁት ሲያውቃል? በዚህ ቪዲዮ ስልካችሁ ሳትጠቀሙ ባትሪ የሚጨርሱ ዋና ምክንያቶች እንዴት እና በቀላሉ መፍትሄ እንደምንችል አሳያችኋለሁ ማለት ነው። ወደ ዝርዝሩ ከመግባታችን በፊት ግን የቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እሺ ቤተሰቦች፣ አሁን ስልካችሁን ባትሪ የሚጨርሱና ቶሎ እንዲቀንሱ የሚያደርጉትን ነገሮች አሁን የምናስተካክል ይሆናል። ይህን በማስተካከል ጊዜያችሁን፣ ገንዘባችሁንና ባትሪያችሁን ስልካችሁን እንድትጠብቁ ለማለት ነው። አሁን ወደ ቪዲዮ ነው የምናልፈው። አሁን በመጀመሪያ ስልካችሁ ሴቲንግ ውስጥ የሚለውን አፕሊኬሽን እንፈልጋለን። ሴቲንግ ውስጥ እንገባለን ማለት ነው። ሴቲንግ ውስጥ ከገባን በኋላ ኮኔክሽን የምትለውን አንዴ እንጫናታለን። ኮኔክሽን ውስጥ ከገባን በኋላ ሞር ኮኔክሽን ሴቲንግ ውስጥ አንዴ እንጫናታለን። እሷን እንጫና ወደ ውስጥ ያስገባናል። ኒርባይ ዲቫይስ ስካን የምትለዋ ኦን ሆና ከሆነ ኦፍ ታረጓታላችሁ ማለት ነው። ይሄ ማለት ስልካችን እኛ ሳንፈቅድለት ራሱ ሁሉንም ፕላትፎርሞች ኦን እያደረገ ዳታም ባትሪ የሚጨርስብን ነው ማለት ነው። ስለዚህ ይችኛዋን ኦፍ እናረጋታለን ማለት ነው። አሁን ስልካችን ምንም እንደማይቀንስ ጥርጥር የለውም ማለት ነው። አሁን ወደ ሁለተኛው ደግሞ እንገባለን። ሁለተኛውን ደግሞ እንደዚሁ እንፈልግና አፕሊኬሽኑ ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ነው ሁለተኛው። ሴቲንግ ውስጥ ከገባን በኋላ ሰርች ባሯን እንጫናታለን። ከዛ ሎኬሽን አኩሬሲ ብላችሁ ትጽፋላችሁ። ሎኬሽን አኩሬሲ ብላችሁ ከጻፋችሁ በኋላ ይመጣላችኋል። አንዴ እንጫናታለን እሷን ማለት ነው። ከዛ ወደ ውስጥ ያስገባናል። ያው እንደዚህ ይመጣላችኋል። ኢምፕሩቭ ሎኬሽን አኩሬሲ የምትሏችሁ ኦን ሁና ከሆነ ኦፍ ታረጓታላችሁ ማለት ነው። ይሄ ደግሞ ምንድነው ሎኬሽኑ ራሱ ኦን በማድረግ ስልካችሁን ባትሪ በደንብ የሚገልና የሚቀንስባችሁ ስለሆነ እቺኛውን ኦፍ ታረጋላችሁ ማለት ነው። አሁን ስልካችሁ ምንም ጥርጥር የለውም፣ ስልካችሁ በደንብ ረጅም ጊዜ እንደሚቆይ ምንም ጥርጥር የለኝም ማለት ነው። ይሄ ቪዲዮ ከጠቀማችሁ ላይክ በማድረግ ቤተሰብ ይሁኑ። ሰብስክራይብ ያላረጋችሁ ሰብስክራይብ ያርጉ። ስልካችሁ ባትሪ እድሜ እንደሚጨምርላችሁ ምንም ጥርጥር የለኝም። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አግዙኝ። እናንተ ጋር ደግሞ ሌሎች ከዚህ ውጭ ሌላ መፍትሄ ካለ ኮሜንት ላይ ጻፉልኝ። በቀጣይ በሌሎች ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ቻው።